የስፔስ ኤክስ እና ቴስላ ኩባንያዎች መስራች የሆኑት ኤሎን መስክ የሮኬት ኩባንያቸው የሆነው ስፔስ ኤክስ ወደ አክሲዮን ገበያ መቀላቀሉን ተከትሎ አጠቃላይ ሀብታቸው 1.11 ትሪሊዮን ዶላር ወይም ደግሞ 828 ቢሊዮን ፓውንድ በመድረሱ የዓለማችን የመጀመሪያው ትሪሊየነር ለመሆን በቅተዋል። የብሉምበርግ የባለጸጎች ዝርዝር እንደሚያሳየው የሮኬት የቴሌኮሙኒኬሽን እና የሰው ሰራሽ አስተውሎት ኩባንያ የሆነው ስፔስ ኤክስ በናስዳክ የአክሲዮን ገበያ ላይ 2.2 ትሪሊዮን ዶላር ዋጋ በማውጣት በታሪክ ትልቁን የመጀመሪያ የአክሲዮን ሽያጭ አከናውኗል። ኩባንያው መጀመሪያ ላይ አንድ አክሲዮን በ135 ዶላር ለማቅረብ ያቀደ ቢሆንም ባለሀብቶች በህዋና በማስክ ኩባንያዎች ላይ ባላቸው ከፍተኛ ፍላጎት የተነሳ ግብይቱ 150 ዶላር ተጀምሮ እስከ 176.50 ዶላር ከፍ ብሎም ነበር። በመጨረሻም ዓርብ ዕለት በ161 ዶላር ተዘግቷል። የአክሲዮኑ ወደ ክፍት ገበያ በመውጣት በፊት ከባለሀብቶች 75 ቢሊዮን ዶላር ማሰባሰብ ችሏል። ማስክ በስፔስ ኤክስ ውስጥ ያላቸው 42 በመቶ የባለቤትነት ድርሻ በገበያው መዝጊያ ላይ 767.1 ቢሊዮን ዶላር ያወጣ ሲሆን ተጨማሪ 53.8 ቢሊዮን ዶላር ዋጋ ያላቸው የስፔስ ኤክስ አማራጭ አክሲዮኖች አሏቸውም ተብሏል። ከዚህም በተጨማሪ በቴስላ ያላቸው 168 ቢሊዮን ዶላር የአክሲዮንና 116.4 ቢሊዮን ዶላር የአክሲዮን አማራጮች ተደምረው ወደዚህ ታሪካዊ የሀብት ማማ አድርሰውታል። የኩባንያው ወደ ገበያ መውጣት ለ4400 የሆኑ እና የቀድሞ ሰራተኞች በሚሊዮን የሚቆጠር ዶላር አስገኝቶላቸዋል። የሀብት ክምችቱ ያስነሳው ዓለም አቀፍ እና ፖለቲካዊ ተጽዕኖ የማስክ ትሪሊየን መሆን በዓለም አቀፍ ደረጃ የሀብት እኩልነት አለመኖር ክርክርን አስነስቷል። አሁን ያላቸው ሀብት አንድ ፖላንድ ወይም ስዊዘርላንድ ካሉ ሀገራት አጠቃላይ የኢኮኖሚ ምርት ጋር የሚስተካከል ነውም ተብሏል። ይህ ከፍተኛ ሀብት በዓለም አቀፍ ፖለቲካ ውስጥ ትልቅ ተጽዕኖ ፈጣሪ ያደርጓቸዋል። ለፕሬዚደንት ዶናልድ ትራምፕ የምርጫ ቅስቀሳ በመቶ ሚሊዮኖች የሚቆጠር ዶላር የለገሱ ሲሆን የመንግስት ብክንነትን ለመቀነስ የተቋቋመውን ተቋም በመምራት የአሜሪካ ዓለም አቀፍ ድርጅት እንዲዘጋ አድርገዋል። የላንሴት የሕክምና መጽሔት ተመራማሪዎች እንዳስጠነቀቁት ከሆነ ይህ የእርዳታ መቋረጥ እስከ 2030 ድረስ ከ14 ሚሊዮን በላይ ለሚሆኑ ተጨማሪ ሰዎች ሞት ምክንያት ሊሆንም ይችላልም ተብሏል። ከዚህም ባሻገር በተለያዩ የፖለቲካ የኢሚግሬሽን እና የዘር ክፍል ጉዳዮች ላይ ያላቸው አቋም አነጋጋሪም ሆኗል። የ18 ዓመቱ የብሪታንያዊ ተማሪ ሄነሪ ኖዋክን መገደል ተከትሎ ከእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ጋር በይፋም ተጋጭተዋል። እንደ በርኒ ሳንደርስ እና ኤልዛቤት ዋረን ያሉ የዲሞክራቲክ ፓርቲ ሴኔተሮች ይህንን የሀብት ክምችት በመተቸት የሀብት ግብር እንዲጣል ጥሪም አቅርበዋል። ኤልዛቤት ዋረን ክስተቱን የማንቂያ ደውል ሲሉም ጠርተውታል። ይሁን እንጂ ማስክ ቢያንስ ለአንድ ዓመት የስፔስ ኤክስ የአክሲዮናቸውን መሸጥ ስለማይችሉ ሀብታቸው በአብዛኛው በወረቀት ላይ የተመሰረተ መሆኑም ተገልጿል። የስፔስ ኤክስ ከፍተኛ የገበያ ዋጋ የተመሰረተው እስካሁን ባሳየው የፋይናንስ ትርፋማነት ላይ ሳይሆን ወደፊት ሊያመጣ የሚችለው ገቢ ላይ ባለፈው ተስፋ ነው። በእርግጥም ኩባንያውም በአሁኑ ወቅት ትርፋማ አይደለም። በሰዎች ሰራሽ አስተውሎት እና ሌሎች መሰረተ ልማት ኢንቨስትመንቶች ላይ ባወጣው ከፍተኛ ወጪ ምክንያት እንደ አውሮፓውያን አቆጣጠር በ2025 እና በ2026 እስካሁን ከ9 ቢሊዮን ዶላር በላይ ኪሳራ አስመዝግቧል። የኩባንያው ዋነኛ ትኩረት እንደገና ጥቅም ላይ ሊውሉ የሚችሉ ሮኬቶችን ማምረት፣ የስታርሊንክ የኢንተርኔት ሳተላይቶችን ማምጠቅና በቅርቡ በገዛው ኤክስ ኩባንያ በኩል ወደ ሰው ሰራሽ አስተውሎት ዘርፍ
መግባትም ነበርም ተብሏል። የኩባንያው የወደፊት ራዕይ ሰዎችንና ጭነቶችን ወደ ጨረቃና ማርስ በመውሰድ ህይወትን በብዙ ፕላኔቶች ላይ ማድረግ የሚል ነውም ተብሏል። ሆኖም እነዚህ ውጤቶች ትልቅ ቴክኒካዊ ውስብስብነት እንዳላቸውና የንግድ አዋጭነት ላያመጡ እንደሚችሉ ኩባንያው ራሱ አምኗል። በዚህ ሁሉ እርግጠኛ ያልሆነው ሁኔታ ውስጥም ቢሆን ባለሀብቶች አርብ ዕለት ገንዘባቸውን ከማፍሰስ አልተቆጠቡም። የፋይናንስ ባለሙያዎች የኩባንያው የአክሲዮን ዋጋ መናር ባለሀብቶች በኢላን መስክ የወደፊት ራዕይ ላይ ባላቸው ተስፋ ላይ የተመሰረተ መሆኑንም ይገልጻሉ። አንዳንዶቹ ኩባንያዎች በቀጣዮች 2 ዓመታት ከቴስላ ጋር ሊዋሃዱ እንደሚችሉም ይገመታሉ። ይሁን እንጂ ተንታኞች አሁን የታየው የዋጋ ንረት ከእውነተኛ የፋይናንስ መሰረት ይልቅ በጉጉት የተፈጠረ በመሆኑ በተለይም በጡረታ ፈንድ እና የጋራ ኢንቨስትመንቶች ውስጥ ላሉ ተራ ባለሀብቶች የዋጋ መዋዠቅ አደጋ ሊያስከትል እንደሚችል አስጠንቅቀዋል።